አሁን እንዴት እንደምታስቀምጡ ታውቃላችሁ? አሁን እንዴት እንደዚህ ነኝ አስቀምጡ። ከፍ ወደ ላይ አድርጉት። ይሄ ምን አይነት ነው? ለቃሹት ውስጥ ውጣ ተመልከቱት የዚህ አይነት ማለት ነው አጁዛና ጀዝባ ወፍጮ ቤት ማለት ነው። ተመልከቱት ጭራሹን ባጃጅ ማለት ባጃጅ አፍጭኖ ማለት ነው። ምን ነው ለዛን ጊዜ እንደዚህ ቢያገኝ ስፓይናል ኮርድን ጸጥ ያደረገ እኛም እንገላገል ነበር ከዚህ ከመከረኛ ከሆነ ከሶሻል ሚዲያ ቲክቶክ ፕላትፎርም። አራ ጀዘብከን ጀዝባው አንተ ወፍራም ጀዝባ ነፍ ጀዝባዎች አሉ ደግሞ አንተን የሚከተሉ ማለት ነው። በስመ አብ ወልድ ምንድነው የምታስተምረው አንተ? ምንድነው እስኪ ንገረን እስኪ። ከመጮህ ከማጓራት ከሳይንሱ ውጪ የሆነ አስተሳሰቦችን የምታስተላልፈው ምን አይነት ፍጡር ነህ አንተ? በፍጥነት ሰው እኮ የተደነቀ እኮ ነው። ሰው እኮ አስተሳሰብህን፣ ሰው እኮ ብልሃትህን፣ ሰው እኮ አቅምህን አይቶ እኮ አይደለም እየተከተለ ያለው። ጀዝባነትህ በጣም እያስገረመው ነው። ሰው ሲጀዝብ ለካስ የሚከተለው ነፍ ነው። አጀዝብ አባቴ ጭራሹኑ ባጃጅ እዚህ ጋር አስጭነህ አውርዱ እንጂ በዚህ ስፓይናል ኮርድን ጸጥ ያደረገህ እኛም ሰላም እናገኝ ነበረ። ታሪክ ስራ እስኪ። እቺ ባጃጅ እንደውም እኛ ታሪክ ትሰራለች ብለን አስበን ነበረ። ዋ ተርፈሃል። ምን ነው አንቺ ባጃጅ እንደው ታሪክ ሰርተሽ ቢሆን በስመ አብ ወልድ ምን አይነት ጀዝባ ነው በፈጣሪ። እንደዚህ አይነት እኔ ወፍራም ጀዝባ አይቻላቅም። የደለበ እያደረ የሚደልብ ጀዝባ ማለት ነው። አንተ አይደብርህም እንዴ? ሰው እኮ ሲስቅልህ ከስር ኮሜንት እኮ አድርጎ የሚጽፍ ሰው በጀዝባነት እኮ እየተገረመ ነው። ጀዝባ ስለሆንክባቸው ማለት ይሄ ማሰብ መቻል አለብህ አባቴ። ጭራሽ ባጃጅ እዚህ ላይ አድርገህ ኧረ በስመ አብ። ለምን ሴኖትራክ እዚህ ጋር አታደርግም? ሴኖትራክ ቀዩ አላ ገልባጩ እሱን እዚህ ጋር አስደርገው በእናትህ ሰየው። እሱን አሳየን እስኪ። የሆነ ቦታ ላይ ሴኖትራክ አለ እስኪ አንድ ዙር እንዲሄድብህ አድርግ በእናትህ። እናድንቅ። ያንተ ጀዝባነት በጣም ከፍ እያለ ነው። በተለይ በ2018 ማለት በጣም ከፍ ስላለ ሴኖትራክ ቀዩን ሰየው በእናትህ። ሻባ አንቺ ጎበዝ ከሆነ ጀዝባው ፕሊዝ ይሄንን ቻሌንጅ ስራ እናሳየን። ሴኖትራክ አንድ ዙር እንዲሄድብህ አድርገን በዛው እኛ እንገላገላለን። ምን አይነቱ ጀዝባ ነው በሞቴ። ኧረ በስመ አብ